ሰላም እንዴት ናችሁ? የቻናላችን ተከታታዮች ዛሬ እንግዲህ ሲጋራ እያጨሰች ለ121 ዓመት የኖረችው የኔፓል አስደናቂ ሴት የባቱሊ ላሚቻ የህይወት ታሪክ ነው። እንደሚከተለው እናቀርብላችኋለን። በኔፓል ተራራማ አካባቢ የምትገኘው ጸጥ ያለች ኒውኪት በምትባል ትንሽዬ መንደር በቤቷ ፊት ተቀምጣ ሲጋራ በእጇ ውስጥ ደብቃ በባህላዊ መንገድ ስታጨስ ዓለምን ያስደነቀች አንዲት ሴት ነበረች። ስሟ ባቱሊ ላሚቺኔ ይባል ነበር። በፈረንጆቹ ዘመን አቆጣጠር መጋቢት 1903 የተወለደች ባቱሊ ታሪኳ በዓለም ሚዲያዎች ሲዘዋወር 112 ዓመት ዕድሜ ላይ ነበረች። ፊቷ በዘመናት የተቀረጸ የህይወት መጽሐፍ ይመስል ነበር። ከአንድ ዓመት በላይ የሰው ልጅ ታሪክን በዓይኗ ያየች ሴት ነበረች። የሕክምና ሳይንስ ለዘመናት አንድ ግልጽ መልእክት ሲያስተላልፍ ቆይቷል። ሲጋራ ጤናን ያበላሻል፣ ሰውነትን ያደክማል፣ የህይወት ዕድሜን ያሳጥራል ሲባል ቆይቶ ነበር። ነገር ግን ባቱሊ ላሚቺኔ ከዚህ ሁሉ ማስጠንቀቂያ በተቃራኒ በ121 ዓመቷ እንኳን በጤና ተቀምጣ የራሷን የቀን ተዕለት ህይወት ትመራ ነበር። በአመታት ውስጥ ብዙ ዶክተሮች ሲጋራ እንድታቆም መክረው ነበር። እሷ ግን በቀልድ መልክ የሚቀርብ አንድ አስገራሚ መልስ ነበራት። ሲጋራ እንዳቆም የነገሩኝ ዶክተሮች እኔን ቀድመው ሞተዋል ትል ነበረ። ባቱሊ ሲጋራ ማጨስ የጀመረችው በ17 ዓመቷ በ1920 አካባቢ ነበር። ከዚህ በኋላ ይህ ልምድ ለ104 ዓመታት ከህይወቷ ጋር ተጉዟል። እሷ የምታጨሰው ዘመናዊ የፋብሪካ ሲጋራ ሳይሆን ባህላዊ ቢዲ ነበር። ቢዲ ማለት ጥሬ ትንባሆ ሆኖ በየዱሩ ጫካው በሚገኝ በቅጠል ውስጥ ተጠቅሎ የሚሰራ ትንሽ የሲጋራ አይነት ነው። አንድ ቀን እስከ 30 የሚደርስ ቢዲ ታጨስ ነበረ። ነገር ግን ህይወቷ ምቹ አልነበረም። ባሏ ስራ ፍለጋ ወደ ህንድ ሄዶ ተመልሶ አልመጣም። ይህም ባቱሊ ቤተሰቧን ብቻዋን እንድታሳድግ አስገድዷታል። በህይወቷ ውስጥ ታላቅ ሀዘኖችን አሳልፋለች። 3 ልጆችን ከእሷ በፊት በሞት አጥታለች። የመሬት መንቀጥቀጥም አልሰበራትም። እንደ ኤሮፓያን አቆጣጠር በ2015 ኔፓልን ያናወጠው 7.8 ኃይለኛ የመሬት መንቀጥቀጥ ብዙ ህንፃዎችን አፈረስ። የባቱሊ ቤትም ጣራው ወደቀ። ብዙዎቹ ተስፋ ቆረጡ። ሌላ ቦታ ትሄዳለች ብለው ጠበቁ። እሷ ግን አልተንቀሳቀሰችም። በመንደሯ ቀረች። የዕለት ተዕለት ስራዎቿን ራሷ ቀጠለች። ከማህበረሰቡና ከአካባቢው ቤተክርስቲያን እርዳታ ተቀበለች። ጦርነቶች፣ የፖለቲካ ለውጦች፣ የግል ሀዘኖች እና የተፈጥሮ አደጋዎች ቢያልፉባትም የዕለት ተዕለት ልምዷን አልተለወጠም። የረጅም እድሜዋ ሚስጥር ምን ነበር የሚለውን ጥያቄ ለመመለስ ያህል ዓለም ሚዲያዎች ባገኟት ጊዜ ብዙዎች በከባድ ሲጋራ ማጨስ የደከመች አረጋዊት እናገኛለን ብለው ጠበቁ። ግን ያዩት ራሷን የምትችል ስራዋን የምትሰራና በራሷ እግር የቆመች አዛውንት ሴት ነበረ። ባቱሊ ግን ሲጋራን የረጅም እድሜ መድኃኒት አድርጋ ለሰዎች አትናገርም ነበር። እሷ የምታምነው ከዚህ በላይ የሆነ ነገር ነበር። ሰውነትን እንቅስቃሴ፣ በየቀኑ ስራ፣ በቁጣና በጭንቀት ራስን አታድክም የሚል የህይወት እምነት መርህ ነበራት። ዘመናዊ የጄኔቲክ ሳይንስ ደግሞ አንዳንድ ሰዎች ከሌሎች በተለየ የረጅም እድሜ ጂኖች ሊኖራቸው እንደሚችል ይጠቁማል። እነዚህም ሰውነታቸውን ከእርጅናና ከጉዳት ሊጠብቁ ይችላሉ። ባቱሊ ላሚቺኔ ለረጅም እድሜዋ ምክንያት ምንም አይነት ምትሃታዊ መፍትሄ አልጠቀሰችም። በቀላል ኑሮ፣ በከባድ ስራና በጽናት የተሞላ ህይወት ኖራለች። ታሪኳ ከተሰራጨ በኋላም ብዙ አመታት ኖራለች። በፈረንጆቹ አቆጣጠር በ2022 በኔፓል የአካባቢ ምርጫ ድምጽ ሰጥታለች። በምርጫዋም የካቲት 2 ቀን 2024 በመንደሯ አረፈች። እድሜዋም 121 ዓመት እንደነበረ ተገልጿል። የባቱሊ ላሚቺኔ ታሪክ ሲጋራን ለማስተዋወቅ የሚያገለግል ሳይሆን የሰው ልጅ ጽናት፣ ንቁ አካል እና የተረጋጋ መንፈስ እንደ ጊዜ ከምንጠቀምበት በላይ የእድሜ ሊያስገርመን እንደሚችሉ የሚያሳይ ድንቅ ታሪክ ነው። ስለተከታተላችሁ እናመሰግናለን።